አቅም ያጣ ሰው እንዳያዝንባችሁ። ራሱን ዲፌንድ ማድረግ የማይችልን ሰው እጃችሁን እዛ ሰው ላይ ስታነሱ ራሳችሁን በዘመናችሁ ሁሉ እንዳታገኙት። ምክንያቱም አትችሉትም። አጨዳው የቱ ጋር እንደሚያጠምዳችሁ አታውቁ። በጫካ ውስጥ እንደተበተነ ወጥመድ ነው። በልጆቻችሁ ያገኛችኋል። ታማችሁ በጤናችሁ ያገኛችኋል። በፋይናንስ ያገኛችኋል። ያላችሁን ሁሉ እየሰጣችሁ በማይወዷችሁ ሰዎች ይከባችኋል። እጅግ በጣም እየወደዳችኋቸው በሚንቋችሁ ሰዎች ይከባችኋል። ዞር ብላችሁ ዙሪያችሁን ነው። ልጆቻችሁ ናቸው፣ የቤት ሰራተኞቻችሁ ናቸው፣ በስራችሁ ሆነው የሚሰሩ ናቸው፣ ተቀጣሪዎቻችሁ ናቸው፣ ቤተሰቦቻችሁ ናቸው። ከምትናገሩት ከፊታችሁ ኤክስፕሬሽን አቅም ያለው ሰው ላይ እንደዛ ይሄ ኮንፍሮንት ላይ ያረጋችሁ የሚችል ሰው ላይ እንደዛ ብትሆኑ ይሻላል። የሚገባው ሰው ላይ እንደዛ ብትሆኑ ይሻላል። ግራ የገባው ሰው ላይ ማጣፊያው ያጠረው ሰው ላይ የተነሳችሁ ጊዜ ግን ወዮ አትሞቱ። ትረስት ሚ ሞት ለእናንተ ቀላል ነው። አትሞቱ። እዚችሁ ነው የምታጭሏት። በቆማችሁ ነው ብቻችሁን የምትሆኑት። ስንዴ አንድ ሲዘራ እልፍ ሆኖ እንደሚበቅል ያ የዘራችሁት ግፈኝነት፣ ያ የዘራችሁት ሰውን አቅም የማሳጣት ስሜት፣ ሰው ወደ እግዚአብሔር እንዲጮህ ያደረጋችሁት ያ ስሜት እልፍ ሆኖ ነው የሚነሳባችሁ። እልፍ ሆኖ ኢንክሉዲንግ ያፈቀሩን ሰዎች ላይ፣ በፍቅራችን አቅም ያጡ ሰዎች ላይ። ስቴይ ሃምብል ኒጋ፣ ስቴይ ሃምብል።